ቻይና በቲክቶክ ሽያጭ ላይ እንድትስማማ አሜሪካ የታሪፍ ቅናሽ ልታደርግ እንደምትችል ትራምፕ ተናገሩ። ሰላም ጤና ያስጥልኝ። የተከበራችሁና የተወደዳችሁ የሆፕ ኒውስ ቤተሰቦች የዕለቱን አዳዲስና ትኩስ መረጃ ልናቀርብላችሁ አስናድተናል። ላይክና ሰብስክራይብ በማድረግ የሆፕ ኒውስ ቻናል ቤተሰብ እንድትሆኑ ጋብዘናችኋል። ቻይና በቲክቶክ ሽያጭ ላይ እንድትስማማ አሜሪካ የታሪፍ ቅናሽ ልታደርግ እንደምትችል ትራምፕ ተናገሩ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በባይትዳንስ ባለቤትነት የተያዘውን ቲክቶክን ለመሸጥ ከስምምነት ላይ ለመድረስ ለቻይና የታሪፍ ቅናሽ ሊያደርጉ እንደሚችሉ ተናገሩ። ትራምፕ ቻይናዊ ያልሆኑ ገዢዎችን ለማግኘት በሚል መጋቢት 27 2017 ዓ.ም ድረስ ተቀምጦ የነበረውን ቀነ ገደብ ለማራዘም ፈቃደኛ መሆናቸውንም ተናግረዋል። ፕሬዝዳንቱ ወደ ስልጣን እንደመጡ በጆ ባይደን አስተዳደር ቲክቶክን ለማገድ መጥቶ የነበረውን ሕግ ተግባራዊነቱ እንዲዘጋ አድርገውም ነበር። ትራምፕ ለጋዜጠኞች እንደተናገሩት ከቲክቶክ ጋር በተያያዘ ቻይና በዚህ ውስጥ ሚና መጫወት ይኖርባታል። ተሳትፏን በማጽደቅ ነው የሚሆነው። ያንን ያደርጋሉ ብዬም አስባለሁ። ምናልባት ታሪፍ ላይ ትንሽ ቅነሳ ወይም ከስምምነት ላይ እንዲደርሱ አንድ ነገር እናደርጋለን ሲሉ አክለዋል። ትራምፕ መጋቢት 27 2017 ዓ.ም ቢያንስ የስምምነቱ ዝርዝር ሁኔታ ላይ ይደርሳሉ ብለው እንደሚጠብቁም ተናግረዋል። ዶናልድ ትራምፕ ይህንን ያሉት ወደ አሜሪካ በሚገቡ ሁሉም መኪኖችና የመኪና መለዋወጫዎች ላይ የ25 በመቶ አዲስ ታሪፍ ካወጡ በኋላ ነው። ቢቢሲ ቲክቶክንና በዋሽንግተን የሚገኘን የቻይና ኤምባሲ በጉዳዩ ላይ ያላቸውን አስተያየት የጠየቀ ቢሆንም ምንም አይነት ምላሽ አላገኘም። በ10 ቢሊዮን ዶላር የሚገመተውን ቲክቶክ ለመሸጥ ስምምነት ላይ ለመድረስ ትልቁ ተግዳሮት የቤጂንግ ይሁንታ ማግኘት ሲሆን ትራምፕ ከዚህ ቀደም በድርድር ለማሸነፍ ታሪፍን እንደ ማስፈራሪያ ተጠቅሞ እንደሚያውቁ ይታወቃል። ፕሬዝዳንቱ በጥር ወር መጨረሻ ላይ ወደ ዋይት ሃውስ በተመለሱበት የመጀመሪያ ቀን ቻይና የቲክቶክ ስምምነትን ካላጸደቀች ተጨማሪ አስመጪ ቀረጦችን እንደሚጥሉ አስፈራርተዋል። ታዋቂ የማህበራዊ ሚዲያ መተግበሪያ በአሜሪካ ብቻ 170 ቢሊዮን ሰዎች ይጠቀሙበታል። በመጀመሪያ ስልጣን ዘመናቸው ቲክቶክ እንዲታገድ የጠየቁት ዶናልድ ትራምፕ አሁን አካውንት ከፍተው ቪዲዮዎችን መጫን ጀምረዋል። ዶናልድ ትራምፕ ከ15 ሚሊዮን በላይ ተከታይ ያላቸው ሲሆን በፕሬዝዳንታዊ ምርጫ ዘመቻ ወቅት በቢሊዮኖች የሚቆጠሩ እይታዎችን አግኝተዋል። አሜሪካ በዚህ ወር ከቻይና በሚገቡ ሁሉም ምርቶች ላይ 20 በመቶ ቀረጥ መጣሏ ይታወሳል። በቤጂንግ የተለያዩ የአሜሪካ አቪዬሽን፣ የመከላከያና የቴክኖሎጂ ኩባንያዎችን የማይታመኑ ተቋማት ዝርዝር ውስጥ በማስገባት የውጭ ንግድ ላይ ቁጥጥር ማድረጓ ላይ አተኩራለች። ቻይናም በተቻለ ፍጥነት አሜሪካ ከቤጂንግ ጋር ለውይይት እንድትቀመጥ ጥያቄ ማቅረባለች።